ሰላም ሰላም ጤና ይስጥልኝ ቤተሰቦች እንደምን ከርማችኋል አለሁን እግዚአብሔር ይመስገን። እንግዲህ ዛሬ የምናየው መሰረታዊ ወይም ቤዚክ የተባሉትን የኤችቲኤምኤል ስትራክቸር ይሆናል። እንግዲህ ኤችቲኤምኤል ማለት አንድ ሰው ዌብሳይት እሰራለሁ ብሎ ሲነሳ መጀመሪያ ማወቅ ያለበት ነገር ኤችቲኤምኤል ይባላል። ይህም በምህጻሩ ነው ኤችቲኤምኤል የሚባለው። ሲተነተንም ሃይፐር ቴክስት ማርክአፕ ላንጉዌጅ የሚለውን ይይዛል ማለት ነው። እንግዲህ ይህ ኤችቲኤምኤል እንደምትመለከቱት እዚህ ጋር ቪዲዮ ላይ እንደሚታያችሁ ማለት ነው። ይሄኛው ዶክ ታይፕ የሚባለው የኤችቲኤምኤል5 ቨርዥን ነው። እሱን ያመለክታል። ኤችቲኤምኤል እንግዲህ በለስዛን ይጀምርና በግሬተር ዛን ኤችቲኤምኤል የሚለው ጽሁፍ መሀል ላይ ይሆንና በእንደዛ አይነት አኳኋን ነው ኤችቲኤምኤል ወይም ማንኛውም ኮድ ሲጀመር በእንደዛ አይነት ሁኔታ ይጀምርና ሲጨርስ ደግሞ በለስዛን ብሎ ከዛ ስላሽ አድርጎ ከዛ ስሙ ይጻፋል የታጉ ስም ከዛ እንደገና በግሬተር ዛን ይዘጋል ማለት ነው። እንግዲህ ዋና የኤችቲኤምኤል ስትራክቸር የሚባለው ይሄ ነው። መጀመሪያ ኤችቲኤምኤል አለ፣ ከዛ ሄዲንግ አለ። ሄዲንግ ውስጥ የሚገቡ አንዳንድ ሲኤስኤስ ጃቫስክሪፕት ምናምን የተለያዩ ወደፊት የምናያቸው ብዙ ነገሮች እዚህ ጋር ሄዲንጉ ላይ ይገባሉ። ሄዲንጉ ውስጥ የሚገቡት ነገሮች ሁሉ ከገቡ በኋላ ይዘጋል ማለት ነው። እንግዲህ ኤችቲኤምኤል ማለት ምን ማለት መሰላችሁ? አሁን የሰው ልጅ ዋና የሰውነት አካሉ ብላችሁ ብትይዙት የሰውነት አካሉ እንዳለ ዝም ብሎ ማለት አጽሙ ብቻ ያለ እስትንፋስ ያለ ህይወት እንደማለት ነው። በድን አሁን ለምሳሌ የሞተ ሰው ብላችሁ ብታስቡት እሱ እንኳን ላይ ገልጸው ይችላል። ነገር ግን መንቀሳቀስ የማይችል አካል ብላችሁ ብታስቡት እሱ ኤችቲኤምኤል ልንለው እንችላለን። ያ መንቀሳቀስ የማይችለው አካል ደግሞ ልብስ ብናለብሰው እንበልና ልብስ ብናለብሰው በተለያዩ ነገሮች ብናጌጠው ለምሳሌ የሰው ልጅ እንኳን ላይ ገልጸው ይችላል እንዳልኳችሁ። ለምሳሌ አሻንጉሊት ቢሆን አንድ አሻንጉሊት ዝም ብሎ ስትራክቸሩ ብቻ አጥንቱ የተለያዩ የሰውነት ቅርጹ ሲኖር ኤችቲኤምኤል ይባላል። ያንን አሻንጉሊት ደግሞ በተለያዩ ነገሮች ኮፍያ ብናረግለት የተለያዩ ልብሶች ብናለብሰው እሱ የማሳመር ስራውን ካስኬዲንግ ስታይል ሺት የሚባለው ወይም ሲኤስኤስ የሚባለውን እየተጠቀምን ነው ማለት ነው። ከዛ በኋላ ደግሞ ያ የሰራ ነው አሻንጉሊት እንዲንቀሳቀስ ወይም እስትንፋስ እንዳለው ነገር ህይወት ያለው ነገር የሚሰራውን ስራ እንዲሰራ ብናደርገው ያ ምን ይባላል? ጃቫ ስክሪፕት ይባላል ማለት ነው። በአጠቃላይ ልነግራችሁ የፈለኩት እዚህ ጋር የምትመለከቱት ኤችቲኤምኤል የሚባለው የተለያዩ ጽሁፎች እንዲታዩልን ስልካችን ላይ ኮምፒውተራችን ላይ ማንኛውም የኤሌክትሮኒክስ ዲቫይሶች ላይ ዲስፕሌይ እንዲሆን የሚያደርግልን ነገር ኤችቲኤምኤል ይባላል ማለት ነው። እነዛ ዲስፕሌይ የሚሆኑትን ነገሮች ደግሞ በተለያዩ ከለር ሲፈልጉ ሰያፍ ይሁኑ ሬክታንግል ይሁኑ ክብ ይሁኑ የተለያዩ ከለር ይኖራቸው ምናምን አብዛኛውን ነገር የሚመርጥልን ደግሞ ምን ይባላል? ሲኤስኤስ ወይም ካስኬዲንግ ስታይል ሺት ይባላል ማለት ነው። እሱን ወደፊት የምናየው ይሆናል። እነዛ ደግሞ ያደረግናቸው ነገሮች ለምሳሌ አሁን የሙዚቃ ማጫወቻ አፕሊኬሽን ሰራችሁ እንበልና የሙዚቃ አፕሊኬሽን በሲኤስኤስ እና በኤችቲኤምኤል ብትሰሩት የሚሰራ አይደለም። ለምሳሌ በሲኤስኤስ የመክፈቻ ምልክቷን የተለያየ ቅርጽ አስይዛችሁ ልትሰሩት ትችላላችሁ። ወደፊት ማሳለፊያውንም ወደ ኋላ መመለሻውንም ሁሉን ነገር ልትሰሩት ትችላላችሁ። ነገር ግን ጃቫስክሪፕት ከሌለው ክፈት ስትሉት አይከፍትም ወይም ዝጋ ስትሉት አይዘጋም። በአጠቃላይ እስትንፋስ የሌለው ህይወት የሌለው ስራ ይሆናል ማለት ነው። እና በዋናነት ዌብሳይት ለማበልጸግ የሚያስብ ሰው በዋናነት እንደ መሰረታዊ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት የተባሉ ነገሮችን በመጀመሪያ ደረጃ እነሱን ማወቅ ይጠበቅበታል ማለት ነው። ዛሬ እንግዲህ ያየነው እንደ ኢንትሮዳክሽን ነው። በጣም ትንሽ ነገር ነው ያየነው። ኤችቲኤምኤል ውስጥ የተለያዩ አትሪቢዩቶች፣ የተለያዩ ታጎች፣ የተለያዩ ነገሮች አሉ። እነሱን አንድ ባንድ እናያለን። አንድ ዌብሳይት ከመጀመሪያው ጀምሮ ከባክግራውንድ ከለር
እና የመጀመሪያው ሎጓችንን እስከ መጻፍ የሎጓችን ውስጥ ያለውን ፎቶ እስከ ማስገባት የተለያዩ ነገሮችን እስከ ማድረግ ደረጃ ያለውን ተነስተን አንድ ዌብሳይት ኢንተራክቲቭ የሆነ ወይም መልስ የሚሰጥ ሪስፖንሲቭ የሆነ ምላሽ መስጠት የሚችል ለምሳሌ አንድ የሆቴል ወይም የሬስቶራንት ዌብሳይት ሰራን ብንል ያ ዌብሳይት ልክ አንድ ሰው በርገር ሲያዝ በርገር መታዘዙን ለባለቤቱ ወይም ሰርቨሩ ላይ መልእክት ሊልክ የሚችል ዌብሳይት እንዴት እንደሚሰራ አብረን የምናይ ይሆናል። እንግዲህ ይህን ሀሳብ ይዛችሁ እንዲጠብቁኝ እፈልጋለሁ። ሀሳቡ ምንድነው? አንድ ዌብሳይት ለመስራት የሚያስብ ሰው በመጀመሪያ ደረጃ ያለ ሰው ወይም የፊት ለፊቱን የሚታየውን ቪዥዋል የሆነውን ስራ የሚሰራው ሰው ፍሮንት ኤንድ ዴቨሎፐር ይባላል። ሶስት አይነት ዴቨሎፐሮች አሉ በነገራችን ላይ እነዚህም ባክ ኤንድ የሚባሉ ፍሮንት ኤንድ እና ፉል ስታክ ይባላሉ። እንግዲህ ፉል ስታክ የሚባለው ከስሙ መረዳት እንደምንችለው ፉል ስታክ ነው። ፍሮንት ኤንድንም ባክ ኤንድንም ሁለቱንም መስራት ይችላል ማለት ነው። ዩዘሩን አብዛኛው ፍሮንት ኤንዱ ነው የሚሰራው። ዩዘር ኢንተርፌስ የሚባለውን ወይም ለኛ የሚታየውን አካል የሚሰራው ፍሮንት ዴቨሎፐር ይባላል። ባክ ኤንድ ማለት ደግሞ ሰርቨር ላይ አሁን ለምሳሌ እናንተ ለምሳሌ የሆነ ጽሁፍ ብጽፉ ኢትዮጵያ ኒውስ ብላችሁ ወይም የኢትዮጵያ ዜና ምናምን ብላችሁ ብትፈልጉ የፊት ለፊቱን የሰርች የምታረጉበትን ባር ቴክስቶቹን እንዲጽፉ የተለያዩ ነገሮችን የሚያስተካክለው እሱ ፍሮንት ኤንድ ዴቨሎፐር ይባላል ማለት ነው። ከጀርባው ሆኖ ደግሞ ሰርቨሩ ይሄ ጥያቄ ሲመጣልህ ይሄን ምላሽ ስጥ፣ ይሄ ሲሆን ይሄን አድርግ ብሎ ያንን ትዕዛዝ የሚሰጠው ሰው ደግሞ ያንን ኮድ የሚጽፈው ሰው ደግሞ ባክ ኤንድ ዴቨሎፐር ይባላል ማለት ነው። ሁለቱንም አንድ ዌብሳይት ሊሰራ የሚችለውን ስራ የዩዘር ኢንተርፌስም የእንትኑን የሰርቨር ሳይድ እና ክላይንት ሳይድ ነው የሚባለው። በነገራችን ላይ የሰርቨር ሳይዱንም የክላይንት ሳይዱንም የሚሰራ ከሆነ ደግሞ ፉል ስታክ ዴቨሎፐር ይባላል ማለት ነው። እንግዲህ እኛ እንደ መነሻ እንደ ቢጊነር መስራት እና ማየት የምንችለው በአሁኑ ጊዜ የፍሮንት ኤንድ ዴቨሎፐር ይሆናል። ከዛ ደግሞ ቀስ በቀስ ሁላችንም ወደ ባክ ኤንድ ዴቨሎፐር ከዛ ደግሞ ፉል ስታክ ወደሚባለው ዌብ ዴቨሎፐር ደረጃ የምናድግ ይሆናል። ይህን ቪዲዮ የምትከታተሉ ወዳጆቼ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ እላለሁ። አመሰግናለሁ።